ኢትዮጵያ የባንኪንግ ሴክተሯን ለውጭ ባንኮች ክፍት አድርጋለች። በአዋጁ መሰረት የኢትዮጵያ ፋይናንስ ዘርፍ ለውጭ ኢንቨስትመንት ክፍት ተደርጓል። የውጭ ባንኮች ከሚጠቀሟቸው ዋነኛ ቴክኖሎጂ ውስጥ አንዱ ጂፒኤስ ትራከር ዊዝ ኢሞቢላይዘር ነው። የተንቀሳቃሽ ንብረት ብድር በሚሰጥበት ጊዜ እንዲሁም ደግሞ የተንቀሳቃሽ ንብረት ተያያዥ ሆኖ ለሚሰጡ ብድሮች ላይ ውጭ ሀገር ያሉ ባንኮች የጂፒኤስ ትራከር ዊዝ ኢሞቢላይዘር መኪኖቹ ላይ ማስገጠም ግዴታ ነው። ይህንን ማድረግ ለምን ይጠቅማቸዋል ካለን፣ አንደኛ ተበዳሪ ብድሩን በሰዓቱ በማይከፍልበት ጊዜ ባንኩ ወዲያውኑ ንብረቶቹ የት እንዳሉ ማወቅ ያስችለዋል። እንዲሁም ደግሞ እየከፈለ ካልሆነ ብድሩን በስነስርዓት የመኪኖቹ ሞተር በመቆለፍ ተበዳሪው ብድሩን ቶሎ እንዲከፍል ያደርጋል። ይህ ቴክኖሎጂ ውጭ ሀገር ያሉ ባንኮች ላይ የተለመደ ነው። ድርጅታችን አሁን ላይ ኢትዮጵያ ውስጥ ከኢትዮጵያ ልማት ባንክ ጋር፣ ከአህዱ ባንክ ጋር፣ ከጸደይ ባንክ ጋር፣ ከወጋገን ባንክ ጋር እና ከእናት ባንክ ጋር አብሮ በመስራት ይገኛል። እነዚህ ባንኮች ላይ የሚገኙ ተበዳሪዎች ተንቀሳቃሽ ንብረቶችን አስይዘው ብድር በሚወስዱበት ጊዜ ይህንን ቴክኖሎጂ ድርጅታችን እየገጠመላቸው ይገኛል። ድርጅታችን ዋልታ ቴክኖሎጂስ ጂፒኤስ ገጠማ ከ5 ዓመት በላይ ልምድ ያለውና እንዲሁም ደግሞ በመላው ሀገሪቷ ቅርንጫፍ ያለው አገልግሎት ሰጪ ነው። እናንተም ለባንካችሁ ይህንን አገልግሎት ማግኘት ከፈለጋችሁ የድርጅታችን ፕሮፌሽናል የሆኑ ሴልሶች ለማኔጅመንት ቲማችሁ እንዲሁም ደግሞ ለቦርዳችሁ ይህ ቴክኖሎጂ እንዴት በጥልቀት እንደሚሰራ ምን አይነት ጥቅሞች እንዳሉት ፕሬዘንቴሽን ከፈለጋችሁ ተቋማችሁ ላይ መጥተው ይህንን ፕሬዘንቴሽን መስጠት ይችላሉ። ይህንን አገልግሎት ማግኘት ከፈለጋችሁ ከታች ባሉት ስልክ ቁጥሮች ይደውሉልን። የውጭ ባንኮች ይህንን ቴክኖሎጂ በአግባቡ እየተጠቀሙበት ይገኛሉ። እናም ታዲያ ሳትቀደሙ እናንተም ቴክኖሎጂ ላይ አድቫንስ በማድረግ ይህንን ቴክኖሎጂ ተጠቀሙ እንላለን። እናመሰግናለን።